ኢየሱስ ጌታ ነው። ሃሌሉያ። ይኸውላችሁ ፀሐይ በስተምዕራብ ዛሬ ገባች ቢባል ነገ እንዳትቀር ብሎ ማንስ ሰው ይሰጋል? ገና በማለዳ እንደምትወጣ ተፈጥሮ ያስረዳል። ሰው እንኳን በፀሐይ ይህን ያህል ይታመናል። የተፈጥሮ አዛዥ ሁሉን ቻይ በሆነው አምላክ መታመኔ የምን ሞኝነት ነው? ቢያደርግ ባያደርግ እሱማ ልክ ነው። ከፀሐይ በላይ እግዚአብሔር ታማኝ ነው። ይኸውልህ እንደሚጥለው የጠረጠረ በወንበሩ ላይ ልቡን ያልጣለ ወንበሩን ፈርቶ ቆሞ የቀረ ማንም ሰው የለም በእርሱ ያልታመነ። በግዑዝ ላይ ተማምኖ ሰው ካልወደቀበት ተዘልሎበት ካልተሰበረ በሰጠው እምነት ጌታ ላይ ያለኝ የልቤ እምነት የልብ ኩራቴ እጅግ ይብሳል እንደሚረዳ ያለኝ እምነቴ። ይኸውልህ ኢየሱስ ጌታ ነው። እንደ ጌታ ያለ ማንም የለም። ሃሌሉያ። አንድ ጊዜ ውሃ ውስጥ ገባና ሰጠመ ምሳሬ። አበቃልኝ በቃ ጉዶኛለው ዛሬ። ተውሼው ነበረ ያመጣሁት ከሰው ምንም የለኝ ነገር ምትክ ምመልሰው። ለምን ባለቤት ያለው ነው የተዋስኩት ምሳር። ኋላ ይጠይቀኛል በሸንጎ በሀገር ሰርተ መልስ ብሎ ሰጥቶኝ ነበር ጌታው። ከጄ ወድቆ ሰጥሟል ጌታ አባቴ ላምጣው። ቆይ ደግነቱ የታመንኩት ጌታ ደግነቱ ቤቱን ልሰራለት የርኩለት ጌታ እረ አይደለም እንደ ሰው ለአንድ አፍታ ጥዬው ይሆን ወድቆ የሰጠመብኝ ዛሬ ማለዳ በታምር ነው የሚመለስልኝ። ይኸውልህ እንደገና እንድገመው ግድ የላችሁ። አንዳንድ ሰዎች ጸጋችሁን የጣላችሁ እድል የለኝም የምትሉ ሰዎች፣ ግራ ገባን የምትሉ ሰዎች፣ ያስኩት ነገር ሰጠመ የምትሉ ሰዎች ዛሬ እግዚአብሔር የእንደገና እድል ይሰጣችኋል። አሜን ስትለኝ ይሰጣችኋል። ይኸውልህ ውሃ ውስጥ ገባና ሰጠመ ምሳሬ። ጸጋ ማለት እኮ ነው፣ ጸጋችሁ ነው። ውሃ ውስጥ ገባና ሰጠመ ምሳሬ። ቢዝነስ ውስጥ ገብቶ የጠፋ ጸጋ፣ የሆነ ነገር ውስጥ ገብቶ የጠፋ ጸጋ ውሃ ውስጥ ገባና ሰጠመ ምሳሬ። አበቃልኝ በቃ ጉዶኛለው ዛሬ። ተውሼው ነበረ ያመጣሁት ከሰው ምንም የለኝ ነገር ምትክ ምመልሰው። ባለቤት ያለው ነው የተዋስኩት ምሳር። ኋላ ይጠይቀኛል በሸንጎ በሀገር ሰርተ መልስ ብሎ ሰጥቶኝ ነበር ጌታው። ከጄ ወድቆ ሰጥሟል ጌታ አባቴ ላምጣው። ደግነቱ የታመንኩት ጌታ ደግነቱ ልጅነቴን የሰጠሁት ጌታ እረ አይደለም እንደ ሰው ለአንድ አፍታ ጥዬው ይሁን ወድቆ የሰጠመብኝ የምስራች በታምር ነው የሚመለስልኝ። ምን ይሄ ብቻ ምን ይሄ ብቻ። ሐዋርያት ሥራ ምዕራፍ 12 ምን እንደሚል ታውቃለህ? ይኸውልህ ነገ እንዲገደል ትእዛዝ የወጣበት ዛሬ ልብስ አውልቆ የመተኛት ጉልበት እግዚአብሔር ካረዳ ከየትም አይመጣም። ሕልሙ ሳይፈጸም ሕልም ያለው አይሞትም። ይኸውልህ ያዕቆብን ሲገድል አይሁድ ደስ ሲለው ጨምሮ ሊገድል ጴጥሮስን ያዘው። ይጸለይ ነበረ በነ ማርቆስ ቤት ጴጥሮስ እንዲፈታ ነፃ እንዲለቁት። ጠርቶት ከሰፈሩ ከአሳ አጥማጅነት አሳልፎ አይሰጥም ለተደገሰ ሞት። የታምራት አምላክ ታምራትን ሠራ። ሕልም መስሎት ወጣ ከመላኩ ጋር። ይኸውልህ ኢየሱስ ጌታ ነው። የናሱ ደጅ ተከፈተ ይህን አውቆ የጠበቅኩት ጌታ መጣ ወይኒ ዘልቆ። በደጅ ላይ የሚያንኳኳው ይዘመዴ የታሰረው ወንድማችን አይደል እንዴ አለች ሮዴ። ኢየሱስ ጌታ ነው። ይኸውልህ ይሄን ልበልልህ
በልልህ አባታቸው ነቢይ አምላክን የሚፈራ ድንገት ሞት ቢወስደው ለጌታ እየሰራ ባለዳ ልጆችን ሊወስድብኝ ነው በሰፈር መንደሩ መሳቅ ያልሆን ነው ብላላለች ተስፋዋን ቆርጣ የኔ አባት እየተራመደ ቤቷ መጣ ማንስ ሆኗል ተማምኖት ጉድ ይታመናል አለው መንገድ ኢየሱስ ጌታ ነው ሃሌሉያ ጌታ ደግ ብቻ ነው አሜን ነው ወይ እንደ እግዚአብሔር ያለ ማንም የለም ገበሬ ዝናብን ታምኖ እህልን እንደሚዘራ ሰብልን ስለምትሰጠው በምድር ላይ እንደሚኩራራ እንደዛ አይደለም እምነቴ ጌታ ላይ ያለኝ ጽናቴ ከዚያም ይልቃል ኩራቴ አንተ ይኸውልህ ገበሬ እንኳን መሬትን አምኖ ከዘራ አለኝ የሚለውን 50 ኪሎ ጤፍ ወስዶ ዘርቶ ይበቅላል ብሎ ካመነ እግዚአብሔር ከመሬት በላይ ታማኝ አይደለምን? ይኸውልህ ጌታ ምስክሬ መልእክት ነው። አንዳንድ ሰዎች አዝነው ስለተቀመጡ ነው። ይኸውልህ እንደሚጥለው የጠረጠረ በወንበሩ ላይ ልቡን ያልጣለ ወንበሩን ፈርቶ ቆሞ የቀረ ማንም ሰው የለም በርሱ ያልታመነ በግዑዝ ላይ ተማምኖ ሰው ካልወደቀበት ተዘልሎበት ካልተሰበረ በሰጠው እምነት ጌታ ላይ ያለኝ የልቤ እምነት የልብ ኩራቴ እጅግ ይብሳል እንደሚረዳኝ ያለኝ እምነቴ ቋሚ ፕሮግራሞቻችን ዘወትር ሮብ ከ11 ሰዓት ተኩል ጀምሮ ሕይወት ተኮር የሆኑ ትምህርቶችን የምንማርበት ድንቅ የትምህርት ጊዜ ዘወትር አርብ ከ4 ሰዓት ተኩል ጀምሮ ልዩ የሆነ የፈውስ የነጻነትና የተአምራት ጊዜ በዚህ ፕሮግራም ላይ በተለያዩ ህመም ውስጥ ላሉ በአጋንንት ስራት ውስጥ ላሉ ልዩ የሆነ እጅ በመጫን የጸሎት ጊዜ ይደረጋል። እንዲሁም ዘወትር እሁድ ከ4 ሰዓት ተኩል ጀምሮ ልዩ የሆነ የአምልኮ ጊዜ በእነዚህ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋ ይካፈሉ። ይሰራል፣ ሰርቶም ያሳያል። ጌታ የተባረከው የሕያዋን ሰራዊት ተሐድሶ ቤተክርስቲያን አዲሱ የማምለኪያ ቦታ ከጎፋ አደባባይ ወደ ጀርመን አደባባይ ሲሄዱ አስፓልት ዳር ያለ ቦታችን ነው ያለነው። ኢየሱስ ክርስቶስ ጌታ ነው። ወይም ደግሞ ከጀርመን አደባባይ አቀበቱን ወደ ጎፋ አደባባይ ሲመጡ አስፓልት ዳር ያለ ትልቅ እልፍ ቦታ ታገኛላችሁ። በዚህ ቦታ መጣችሁ መጠቀም ትችላላችሁ። እንደገና ይሄን አድራሻ መናገር ፈልጋለሁ። የሕያዋን ሰራዊት ተሐድሶ ቤተክርስቲያን አድራሻ ከጎፋ ወደ ጀርመን አደባባይ ሲሄዱ ቁልቁለቱን እንደወረዱ አስፓልት ዳር ያለ ወይም ደግሞ ጀርመን አደባባይ ወደ ጎፋ ሲሄዱ አስፓልት ዳር እንገኛለን። ወዳችኋለሁ። አምላኬ ይባርካችሁ።